ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል አባባል አለ። በነገራችን ላይ እዚህ አዲስ አበባ ከተማ ውስጥ ያሉ የነዳጅ ማደያዎች የአዲስ አበባ ከተማ አስተዳደርን ካቢኔን የናቁ ይመስለኛል። አዳነች አቤቤን የናቁ ይመስለኛል። በዚህ ደረጃ ማለት ነው። መዳፈራቸው በጣም የሚገርም ነው። እንግዲህ ይሄንን ቪዲዮ አይተን እስቲ እንመለስ። ዛሬ ደግሞ በተወዳጁ ፔፕሲ ተገኝተናል። ያው አንድ ፊላ ነች 483 ኪሎ ሜትር ረድቼለታለሁ። ፉል ወዳጁ እንዴ እየቀለደ ነው። ኦ 27 እኮ ነች። 27 እኮ ነች ኪሎዋ ነው። ለምን 27 ሊትር ነች። ለዛውም በባዶዋ አረ በጭራሽ እኔ ቪዲዮ ላሳይ ሌላ ቦታ አንድ እያለው ገብቼ 27 ቀድቼ አላውቅም። ጭራሽ 29 እንደምታዩት በቪዲዮ ላይ በነገራችን ላይ 27 ሊትር የሚይዝ ኤስፕሬሶ በነገራችን ላይ እንደምታዩት 27 ሊትር ነው የሚይዘው ማክሲመም ካፓሲቲው ማለት ነው። 27 ሊትር የሚይዝ የኤስፕሬሶ ካፓሲቲ 29 ሊትር ድራይቭ እየተደረገ የገባ ላውም አንድ ባር ያለው መኪና ተነርቶ ገብቶ 29 ሊትር ነዳይ ቀርተሃል ተባለ። ይህ ማለት ምን ማለት እንደሆነ ታውቃላችሁ? እየተነዳ የገባ ቢያንስ አንድ ባር ካለው በትንሹ 5 ሊትር ወይ 4 ሊትር ውስጡ አለ። ሚኒመሙን እንደው 4 ሊትር ውስጡ አለ ተብሎ ይታሰብ። 29 ቀዳ ተባለ፣ ትርፍ 2 ሊትር ቀዳ ማለት ነው። ያ ማለት በ27 ሊትር በሚይዝ አንድ መኪና ላይ በአማካይ እስከ 6 ሊትር እንግዲህ 6 ሊትር ማለት ነው። ያ ማለት ምን ማለት እንደሆነ ታውቃላችሁ? 22 ሊትር ቀርቶ 22 ወይ 23 ሊትር ቀርቶ የ29 ክፍል ነው እየተባለ ያለው። በአማካይ ዝም ብለን ሬሾን ብንሰራው 25% ጭማሪ አድርገዋል። ከዚህ በፊት በሰራዋቸው ቪዲዮዎች ላይ እንዳያችሁት እስከ 15% ነበር ጭማሪ የሚያደርጉት የነበረው ማለት ነው። ዛሬ ደግሞ ማለት ነው እስኬላቸውን ከፍ አድርገው እንግዲህ እስከ 25% አድርሰውታል። እኔ ይሄንን ቪዲዮ ሼር አድርጉላቸው። የአዲስ አበባ ከተማ አስተዳደር በነገራችን ላይ በእናንተ ስራ ላይ እተማመናለሁ። በአዳነች አቤቤ በጣም እተማመናለሁ። ማጅራታቸውን እያያዛችሁ እንዲያሉ ነዳጅ ማደያዎችን ማለት ነው ልካቸውን አስገቧቸው። ከምሬ ነው። እነኚህ ማለት ነው የሰውን አጥንት የሚግጡ ናቸው። ይሄ ቦታ በነገራችን ላይ በቪዲዮ ላይ የሚታየው ፔፕሲ ጋር ያለው ነዳጅ ማደያ ነው። በግልጽ የሚታወቅ ነው። ሹፌሮችን በነገራችን ላይ ማለት ነው ሪካርድ አድርጉ፣ የምትቀዱትን ነገር ሼር አድርጉት እያንዳንዱ ማለት ነው። ማንም እየበላ አይኖር። 25% ማለት ምን ማለት እንደሆነ ታውቃለህ? በአንድ 40 ሺህ በሚይዝ ቦቴ ላይ 10 ሺህ ሊትር ተጨማሪ ይወስዳሉ እንደማለት ነው። ስለዚህ እኛም ልንተናነቃቸው ይገባል እንደ ህዝብ። የአዲስ አበባ ከተማ አስተዳደር ደግሞ ማለት ነው እግር በእግር እየተከታተልክ እንዲህ ያሉ ነዳጅ ማደያዎችን እስከ መውረስ ደረጃ መድረስ መቻል አለብህ የሚል አቋም ነው ያለኝ። ለማንኛውም ስላዳመጣችሁ አመሰግናለሁ። ለክብርት አዳነች አቤቤ ለከንቲባችን አድርሱልኝ። ለሷ ካቢኔ ለምታውቁት ሰዎች በሙሉ ይሄንን ቪዲዮ ሼር አድርጉላቸው። በጠራራ ፀሐይ በነገራችን ላይ ድርጅት ገፍተው እንዲህ ሰውን የሚበዘብሩ ሌቦች፣ ዘራፊዎች ዝም ሊባሉ አይገቡ። ስላዳመጣችሁኝ አመሰግናለሁ።